ነው። ጳውሎስ ይህንን ቃል ይዋሳል። ኖ ይሄ ብርሃን ያኔ የበራችው ፀሐይ ምድር ላይ ነው። ቀንና ሌሊት ጨለማና ብርሃን ነው። እኛ ቤት የበራው ብርሃን ግን በወረፋ አይጨልምም፣ ማታ አይሆንም፣ ቀን ሆኖ ቀርቷል። በልባችንም የበራ እርሱ ነውና ይሄ ብርሃን በልቤ በርቷል፣ ጨለማነት ከዓይኔ ተወግዷል ካላችሁ አሜን በሉ በኢየሱስ። ይሄ መጽሐፍ የተቃዋሚዎችን አፍ የሚዘጋ አይደለም፣ ተቃዋሚዎችን እጅ የሚያሰጥ ነው። ምክንያቱም ወንጌል የማይለወጥ ነው። ጂሰስ ኔም። ለወንጌል ጭብጨባ አላችሁ። ነፃ ላወጣን ላዳነን ለእርሱ ክብር ይሁንለት። ሃሌሉያ። ያንተ የለሰለሰ ቃል አያስፈልገውም ወንጌል። ያንተ ቴክኒክ፣ ዘዴ፣ ጥበብ ምናምን አያስፈልግ። ወንጌል ኩሩ ነው። ማይገባበት አለ እንዴ? ገዳዩ ጋር የገባ በሞት ሲቀጡ የነበሩት ጋር እየገባ ጉድ የሰራ መርደረር የነበሩ ሰው ይፈራቸው የነበሩትን ማን ነው እጅ ያሰጣቸው? እዚህ ለቁም ነገር ይበቃል ያልተባለውን ሰው የቀየረው ማን ነው? እሷም ቸርች። አዎ ቸርች። የወንበዴ የወመኔ ስንት ጥርቅም የነበረውን ማን የቀየረው? ወንጌል ነዋ። believe me ዛሬም ይሄን ሲሰሙ አሁን ሰብክ የሌሉ ሰዎች አንድ ቀን ለዚህ ወንጌል በአደባባይ አሜን ትላላችሁ ወይ? ሲሰድብ የነበረ ሁሉ በዚያው መንገድ ይመጣል። ሲነቅፍ የነበረው ይመጣል በዛ። የወንጌል ኔቸር ነው ይሄ። እኔ አላግዘውም፣ እኔ አልረዳውም፣ እሱ እየረዳኝ እኖራለሁ እንጂ። ታዲያ ምኑ ነው አደራ የተባልከው? እንዳይቀየጥ ነው፣ እንዳይበረዝ አደራ ተብለሃል። የሰጠህ ደግሞ ራሱ ባለቤቱ ነው። ደግሞ ማርቆስ 16 ላይ ገና እንደተነሳ ነው። ዋና የተሞተለትን ነው በእጃቸው የሰጣቸው፣ የተነሳለትን ነው በእጃቸው የሰላከው። ይህን ወንጌል አደራ ከፀሐይ መውጫ እስከ ፀሐይ መጥለቂያ ብሎ እነዚህ ሶስቱን ነገሮች ለዘላለም ድነት ነው የማይለወጠውን ጽድቅ የሆነውን ወንጌል በእጆቻቸው ላከው ይላል። ወንጌል በባህሪው አክብረ ያስከውን አይነካብህም። ክብሪ ነው ያልከውን አይነካውም። ውድ ነው ያልከውን አይነካብሽም። እምታረጊውን አይነካውም። እምንሆነውን ሁሉ ይሆን እነሱን ሁሉ ያደረግን ከዛ በዛ መሃል ወንጌል በር የወንጌል ሲል አቃተኝ። አቅቶኝ ነው እንጂ ፈልጌ ነበር። ይገርማል። ግን አቃተኝ። ይሄ ወንጌል ኃይሉ ከአያት የወረስከውን እንደዋዛ እንድትተው ጨሌ ቡሩንትቻ መንፈስህን እሳቸው እያልክ ስታጣጥን የነበረው በአንድ ጊዜ ይወጣልኝ ብለን አንተ አለካቸውም እኮ እነሱን። ወንጌል ኃይሉ ሌላውን የመዋጥ የማሳነስ እና እንደገና ደግሞ እንደለመድከው ማድረግ እንዲያቅትህ ያደርጋል። እስቲ ጩሁና የወንጌል ኃይል በሉት። የወንጌል ኃይል ያ የምታደርገውን ለሃይማኖተኞች እኮ በሙሴ እኮ ሕግ ለሚኖሩ ሰዎች የአገልግሎት ለነሱ የክብር ነው። እሱን ነክተህባቸው ታበሳጫቸዋለህ እንጂ አትቀይራቸው። ወንጌል ሲበራ ግን ያኛውን ሳይፈልጉ ወመኔ የነበረ ሰውዬ እንደ ልቡ ይጠጣ የነበረ ሰውዬ እምቢ አለኝ ይላል።